ስለ አርአያዬ እስኪ ልንገራችሁ። ብዙ አርአያ አለውና እኔ ስለ አርአያዬ ልንገራችሁ። የኔ አርአያ መሪ ነው፣ ግን የወርቅ ዘውድና ቤተ መንግስት የለውም እና መምህር ነው። ማንበብና መጻፍ ግን አይችልም እና ይቅር ባይ ነው። ባይዘዌ የበደሉትን ከሀገሩ ያሳደዱትን በድንጋይ የወገሩትን 3 ዓመት የረሃብ አድማ የከፈቱበትን ለሚስቱ ለአጎቱ መሞት ምክንያት የሆኑትን ተከታዮቻቸውን በገደሉበትን ሰዎች ስልጣኑ ባለው ጊዜ አቅሙ ባለው ሰዓት ንጉስ መሪ በነበረበት ጊዜ ሁሉንም ዛሬ በእናንተ ላይ ወቀሳ የለባችሁም፣ ሁላችሁም ነፃ ናችሁ ያለ ሰው ነው። ሀብታም ነው፣ ባይዘዌ ድሃም አይደለም፣ ሀብታም ነው። ግን የወርቅና የብር ክምችት የለውም፣ አልነበረውም። ግን አለው የተረፈውን ነገር የመስጠት ልብ አለው፣ ሙሉነት ይሰማዋል። መሪ ነው። ከመቶ ምናምን ሺህ በላይ ሰዎችን ይመራ የነበረ መሪ ነው። ቦዲጋርድ ግን የለውም፣ የሚጠብቁት ቦዲጋርድ የሚባል ነገር የለውም። እና ታላቅ አባት ነው። በጣም ታላቅ አባት ነው። የሚወረስ ምድራዊ ርስት ግን የለውም። የሚወረስ ሰዎች ሊወርሱት የሚችሉት ምድራዊ ርስት የለውም፣ አላስቀመጠም። እንዲወርሱት ያስቀመጠው የሚደንቅ ስብዕናውን ብቻ ነው። ሐኪምና ፈዋሽ ነው ባይዘዊ። ግን የመድኃኒት ቅመማን አልተማረም፣ አያውቅም መድኃኒት መቀመም። ግን የታመሙ የደከሙ የማህበረሰቡ ልቦችን የሚያረጋጋ የፈወሰ የነፍስ ሐኪም ነው። አስታራቂ ነው። ዲፕሎማሲን አልተማረም። አስታራቂ ነው። ለ200 ዓመት በደም ይፈላለጉ የነበሩ ጎሳዎችን አንድ ቦታ ላይ አስቀምጦ በአጭር ጊዜ ሳምንት በማይሞላ ጊዜ ውስጥ አንድ ቦታ ላይ አስቀምጦ አብረው እንዲበሉ እንዲጠጡና ታላቅ ወንድማማቾች እንዲሆኑ ያደረገ ሰው ነው። ዳኛም ነው። የህግ መጽሐፍትን ግን አላነበበም። የህግ ትምህርትም አልተማረም። ግን በደካማውና በባለጸጋው መካከል ፍጹም ፍትህን ያሰፈን የነበረ ሰው ነው እና ታላቅ ሰው ነው። ታላቅ ነው። ከተራው ህዝብ ተለይቶ መታየትን ግን አይፈልግም። ከናንተ መካከል እገሌ የሚባለው መሪ የትኛው ነው ብለው እስኪጠይቁ ድረስ አይለዩትም ነበር። ከማህበረሰቦቹ መካከል አሸናፊ ነው፣ ግን በትዕቢት አይራመድም። መካን አንዲትን ትልቅ ከተማ በድል እንኳን ሲቆጣጠር አንገቱን ዝቅ አድርጎ የፈረሱ ልጓም ላይ እስኪደርስ ድረስ አንገቱን ዝቅ አድርጎ በጣም ተናንሶ የገባ ሰው ነው። ባለስልጣን ነው። ግን አስቡት፣ በቤት ውስጥ ልብሱን የሚሰፋ እሱ ነበር። የፍየል ወተት ያልብ ነበር። ባለቤቶቹም በስራ የሚያግዝ ሰው ነበር። ክቡር ነው። ነገር ግን ሕፃናት ስሙን እየጠሩ በመንገድ ላይ አብረውት ይጫወቱ ነበር። ከሕፃናት ጋር እንደ ልጆች ሆኖ ይጫወት ነበር እና አርአያዬ ይህ ነው። አርአያዬ ይህ ሰው ነው። ገና ሳይወለድ አባቱን ያጣ፣ ገና በልጅነቱ እናቱን ያጣ የቲም፣ ነገር ግን ዓለምን ለአንዴና ለመጨረሻ እስከ ዘላለሙ የቀየረ 2 ቢሊየን ህዝቦች የሚከተሉት ያ ሰው ለ23 ዓመት ብቻ ነው ያስተማረ እና ይህ ሰው የኔ አርአያ ነው። ሰው ተሳደበ ብዬ ማልሳደበው መምህሬ ተሳዳቢ ስላልነበር ነው።
ባለጌዎችን የምርቀው ባለጌዎቹን ይርቅ የነበረ ሰው ስለሆነ ነው። ከነሱ ጋር ማላወራው እንደዚህ አይነት ሰዎችን ያወራ የነበረ ሰው ስላልነበር ነው። ያንን መጥፎ ሴት ልጅን ከነ ህይወታቸው የሚቀብሩ መጠጥን አብዝተው የሚጠጡ ማህበረሰብን በጠቅላላ በባህሪው በስነ ምግባሩ የለወጠ ሰው ነው። አንተ ልበ ደንዳና ቸጋራ ሰው ለሰው አስቸጋሪ ብትሆን ኑሮ ማንም ባልተከተለህ ነበር የተባለለት ሰው ነው እና አርአያዬ ነው። አርአያችሁን ምረጡ። እሺ፣ እናንተ ደግሞ አርአያችሁን ምረጡ። እንግዲህ እሱ መሆን አይቻልም። እሱ የለም እንደዛ አይነት ሰው የለም፣ ሊኖርም አይችልም። የለም እሱ መሆን አይቻልም። በትንሹ ግን ቢያንስ ከስነ ምግባር ጀምሮ በተወሰነ መንገድ በትንሹ ባለን አቅም ስነ ምግባሩ ጋር በተገናኘ እሱ ለመምሰል መሞከር። የኔ መምህሬ ይህ ነው እላችኋለሁ። አርአያዬ ይህ ነው። ስለዚህ እናንተ አርአያችሁ ማን ነው? በተሳደቡ ሰዎች ካላችሁ ማን ነው አርአያችሁ? ባለጌዎች ጋር ሰጣ ገባ ስትገቡ የምትውሉ ሰዎች ካላችሁ ማን ነው አርአያችሁ? ማን ነው የእናንተ አርአያ? ማን ነው? ማንን ነው የምትከተሉት? አርአያችሁን ምረጡ። ባይሆን ካላችሁ ብዬ ነውና ዝም ብዬ እንዲህ ከማለት እኔ ሳልሆን እስኪ ቢያንስ መምህሬን ወቁት፣ አርአያዬን ወቁት ለማለት ያክል ነው። እናንተ ግን አርአያችሁ ማን ነው?